ከ10 ሺህ ብር በላይ በካሽ የሚቀበል ሻጭ እጥፉን ማለትም 20 ሺህ ብር ቅጣት እንደሚጣልበት የሚደነግግ ረቂቅ አዋጅ ወጥቷል። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ አዲስ ረቂቅ በሆነው የገቢ ግብር አዋጅ መሰረት ከተቀመጡ ጉዳዮች አንዱ ማንኛውም ሰው ከ10 ሺህ ብር በላይ የሆነን ግብይት በካሽ መፈጸም እንደሌለበት ያመለክታል። ለምሳሌ አንድ ሰው እቃ በሚገዛበት ሰዓት ወደ ሱቅ ወይም ወደ ሱፐርማርኬት ገብቶ ከ10 ሺህ ብር በላይ የሆነ ግብይትን በካሽ ቢፈጽም ከፋዩ ያ ገንዘብ እንደ ወጪ በግብር ሂደት ታሳቢ የማይደረግለት ሲሆን ከ10 ሺህ ብር በላይ የሆነውን ደግሞ ግብይት ፈጽሞ ገንዘቡን የተቀበለው ሻጭ ደግሞ እጥፉን 20 ሺህ ብር ወይም ደግሞ ለምሳሌ የ100 ሺህ ብር ቢሆን ግብይቱ 200 ሺህ ብር ተደርጎ እንዲቀጣ ይደረጋል ማለት ነው። ስለሆነም ይህ አዋጅ ከወጣ በኋላ ባንኮች፣ የመንግስት ልማት ድርጅቶች፣ ማይክሮ ፋይናንስ ኢንስቲትዩሽን እና መሰል በልዩ ሁኔታ የተፈቀደላቸው ካልሆኑ በሌሎች የግልና የንግድ ተቋማት ውስጥ ከ10 ሺህ ብር በላይ የሆነን ግብይት በካሽ መፈጸም የተከለከለ ይሆናል ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ እና አካውንቴን ይከታተሉ። አመሰግናለሁ።